ፎንቴ በሳምንቱ ነው 500 ሺህ ብር የሰጠው ታስታውስ እንደሆነ ያኔ። ከዛ በኋላ ነው ይሄ ወለድ የመጣው። ቶታሊ ቆመ ማለት ነው። በቃ ተቋረጠ፣ ውላችን ተቋረጠ፣ ቆመ። እንደዛ ነው ያለው። ማንም የከፈለ ሰው የለም። እሺ ማንም የከፈለ ሰው የለም። ስለዚህ በኔ ሰዓት ነው ያዳሞ የናንተ ኤጀንት፣ ከዛ በኋላ አላቅም። ኤጀንት ሆናችሁ እናንተ ኤጀንት ሆናችሁ እዛ በምትሰሩበት ሰዓት የከፈሉ ሰዎች እኔ ማስረጃ ካቀረብኩኝ ብራቸውን ትመልሳላችሁ? ዛሬም ባይሆን እዚህ ውስጥም አልገባም። እኔ እዚህ ውስጥ የማልገባበት ምክንያት ምንድን ነው መሰለ? በ7 ቀን ውስጥ የከፈለ ሰው አለመኖር። ድርጅቱ ተከፍቶ በ7ኛ ቀን ላይ እኔ ከፍያለሁ አዳማ ላይ የሚል ሪሲት ካመጣ መነጋገር እንችላለን። እኔ ከዛ በኋላ የእናንተ አይደለም። ከዛ በኋላ ቢከፍልስ? አይመለከተኝማ። እኔ ኦልሬዲ አቁሜያለሁ። ከ7 ቀን በኋላ አንተ እኮ ነው የከፈትከው መንሱር። የዛ ኖ ፊንቴክ ነው የከፈተው። እና ማን ነው እየሰራበት የነበረው? እንደ ማንኛውም አምባሳደር ሄድኩኝ ኤጀንት ሆኜ እዛ። ይኸው መንሱሬ ኤጀንት እንደሆነ አንደኛ ነገረኛል። ሁለተኛ ነገር ደግሞ አዳማ ላይ ብራንች እንደምትከፍትና ብራንቹም ደግሞ ያንተ ተናግረሃል ከዚህ በፊት። ስለዚህ እነኚህ ሰዎች አዳማ ላይ ከከፈሉ ዞሮ በጣም ይቅርታ መንሱሬ አንዴ ልጨርስ። እነኚህ ሰዎች ዞሮ የአዳማው ብራንች ላይ አንተ ኤጀንት ሆነ በምትሰራበት ብራንች ላይ አንተ ራስህ እዛ በከፈትከው ብራንች ላይ ከከፈሉ እንዴት ነው ገንዘባቸው ማይመለስላቸው? ከ7 ቀን በኋላ ከ8 ቀን በኋላ ከወራት በኋላ እንዴት ነው ክራይቴሪያ የምታስቀምጠው? ገንዘባቸው የተበሉ ሰዎች ምን ይበሉ? የነሱ ብቻ ሳይሆን እኔ ዛሬም ኦልሞስት አመት ሊሞላ ይችላል እኔ ካቆምኩ ከድርጅቱ ጋር። ኢትዮጵያ ያለው ራሱ 6-7 ወር ሞልቷል። እዚህ ከመጣው ደግሞ 2 ወር 8-9 ወር ይሆናል ማለት ስለ አዳማ እሺ አይደለም። አዳማ ላይ ይቅርና አዲስ አበባም የከፈሉ ሰዎች ብራቸውም መኪናቸውም ሊሰጣቸው ይገባል የሚል አቋም ነው ያለኝ። ዛሬም ወደፊትም መክሰስ ካለብኝ ድርጅቱን ከከፈሉ ሰዎች ጋር ሁኜ አብሬ እከሳለሁ፣ አብሬ መሰክራለሁ እንጂ አይመለከተኝም የሚል ቃል ከአንድ በቴ ሊወጣ አይችልም መቼም። አምባሳደርነቱንም ባቆም፣ ስለዚህ ውሉንም አዳማ ላይ ያንተ ላይ ስለዚህ ገንዘባቸውን ትመልሳለህ ማለት ነው። እንደዛ ከሆነ የአዳማ ላይ የከፈሉ እኔ ያልተቀበልኩ የአዳማ ብቻ አይደለም እኮ የምልህ የአንተ ድርጅት ነው መንሱር። አትሊስት እኮ የኔማ ቢሆን በመንሱር ስም ነው የሚገባው፣ በመንሱር ስም ነው አካውንት ላይ የሚገባው፣ ወይ ደግሞ ካሉኝ ድርጅቶች አንዱ ላይ ነበር ገንዘቡ የሚገባው። ያኔ መንሱር ጋር ትመተህ ይሄ ብር ወደዛ አልገባም። ኤጀንት ነኝ ስላልክ አንተ ኤጀንትነት ገባ። እንዴት ባለቤት ነህ ትለኛለህ? እንዴት ነው ባለቤት የምሆነው? መንግስት መተዳደሪያ መመሰረቻ የሚባል እኮ አለ። ብራንቹ የኔ ነው ብለሃል እኮ መንሱር። እዛ አዳማ ያለው ብራንች የኔ ነው፣ እዛ የከፈትኩት እኔ ነኝ ያልከው ራስህ አይደለ የተናገርከው እሱን ነገር? ይሄንን እና ታዲያ አሁን እንዴት ነው ያንተ ማለት? በ7ኛ ቀን ላይ ግን ወለድ ስለጀመሩ አቁም ያለው። እኔ ፕሮሞት አደርግ የነበረው ከወለድ ነፃ ነበር። ወለድ ሲጀምሩ ግን አቆምኩ። እኔ ውል እንዳቋረጥኩ የከፈለ ሰው የለም። የከፈለ ሰው ደግሞ ካለ እኔ ውል ካቋረጥኩ በኋላ ነው ሊሆን የሚችለው። ሁሌ ውል ማቋረጤን ሳይሆን የምነግርህ የአዳማም ይሁን የአዲስ አበባውም ይሁን ለፊንቴክ የከፈሉ ሰዎች ገንዘባቸው ወይ መኪናቸውን ማግኘት አለባቸው። ከዛ ሰዎች ጋር አብሬ ሁኜ ነው እኔ ፊንቴክን የምጠይቀው መቼም እስከ መጨረሻውም ድረስ። ከዛ ይልቅ እሱን ጥሩ ሀሳብ ነው እንደ ሀሳብ፣ ግን አንተ ማድረግ የምችለውን የአዳማውን ጉዳይ ብታስተካክል ጥሩ ነገር እንደዋልክላቸው ነው የሚቆጠረው ለማለት ፈልጌ ነው። ምናልባት ይህንን ጉዳይ በደንብ ትሄድበታለህ ብዬ አስባለሁ። ከዚህ በላይ ጊዜ የአዳማ ጉዳይ ብቻ ሳይሆን አጠቃላይ ነው የሚመለከተኝ። የአዳማ ጉዳይ ሳይሆን የከፈሉ ሰዎች ገንዘባቸው፣ መኪናቸው ሊመለስላቸው ይገባል። ምንም ጥያቄ የለውም። ይገባል። ትክክል ነው።
እኔ ለማለት የፈለግኩት እኔ በጠቅላላ የተበደሉ ሰዎች መካስ አለባቸው ባይ ነኝ። ነገር ግን እኔ እናንተ ነን አደለ እዚህ ጋር የተገናኘ ነው መንሱሬ፣ እኔ እናንተ ነን የተገናኘ ነው። ከዛን ደግሞ አትሊስት መንሱር ኤጀንት ሆኖ አዳማ ላይ ብራንች የከፈተው የራሱ ስለሆነ ስለሱ እናውራ ብዬ ነው እንጂማ ጠቅላላው የተበደሉ ሰዎችማ እንትን ማለት አለባቸው። ጀነራል አናርገውና ስፔሲፊክ የሱ ነው። አሁንም ምናቲ አብን ሞልተ የሱ ነው አትበል። የሱ ማለት ወደ ኪስ ብሩ ሲገባ ነው፣ ወደ ድርጅት ሲገባ ነው። የፕሮሞሽን ሌቭሉን ነው ከፍ የተደረገው እንጂ የኔ አይደለም። የኔ ሊሆንም አይችልም። የፕሮሞሽን ሌቭሉ ነው። ሰራተኛ የመቅጠር የማስተዳደር አንዳንድ ስራዎችን የመስራቱ ጉዳይ በእኔ ስር ሆነ እንጂ ባለቤትነት በተአምር የኔ አይደለም። ይሄ የአዳማው የአዲስ አበባው ብራንች ነው ወደ አዳማ ሄዶ ሰከንድ ኦፊስ የከፈተው። ለእኔ ግን ሰራተኛ የመቅጠር የተለያዩ ስራዎችን እንድሰራ በውል ተነጋግረን ጀመርን። 7ኛ ቀን ላይ ዋጋ ተጨመረ፣ ፕራይስ ከፋለ ተባለ። በቃ እኔ ላቁም ብዬ አግሪመንት ወስጄ አቋረጥኩ። በጠበቃይ በኩል ውሉ የተቋረጠበት ደብዳቤ እጄ ላይ አለ። ጻሴት መልካም። ምናልባት ግን ለህዝቡ እንደ ውለታ ብትውልላቸው ብዬ ማስበው ነገር እንደ ወንድም ምንድነው መንሱሪ አንድ ነገር ይሄንን አንተ ጋር ለምሳሌ ገንዘቡ አንተ ጋር አለመግባቱን ውልህን በስንት ቀን ውስጥ እንዳቋረጥክ የተለያዩ ነገሮችን በቪዲዮ ሰርተ ብታስቀምጥ እንደው እኔ አንድ እንትን ምክንያቱም ቲክቶክ ላይ አለህና እሱን ነገር ብታረግ መልካም ነው ባይ ነኝ። ወደ ሌሎች ጥያቄዎች እናልፋለን። መንሱር ጀማል እንግዲህ ከሀገር መውጣትህና ቡርኪና ፋሶ እንዳለ ይታወቃልና ወደ ሀገር ቤት የመመለስ እቅድ አለህ? መች ትመለሳለህ? ኔክስት ዊክ እመጣለሁ። በራመዳን እንደተጀመረ እመጣለሁ የፈጣሪ ፍቃድ ከሆነ። ቀጣይ ሳምንት እንጠብቅ መንሱር ኢንሻአላህ። አሁንም ቢሆን ልንገርህ አመ ቢዝነስማን እናንተ ሶሻል ሚዲያ ላይ ያሉ ሰዎች መንሱር ከሀገር ወጥቷል ብሎ እያወሩ ስለሆነ ይሄን ሰው ለማስደሰት ፕሊዝ ኢትዮጵያ ግባና 1 ሳምንት ቁጭ ብለህ ተመልሰ። እኔ ከቡርኪና ፋሶ ኢትዮጵያ ለመሄድ ሚኒመም ከ500 ሺህ ብር በላይ ኮስት አደርጋለሁ። በቢዝነስ ክላስ ነው ፍላይ ማረገው። ኢትዮጵያ ሲሄድ ለብዙ ወዳጆቼ ቢያንስ ሽቶ ይዤ መሄድ አለብኝ። ውጪ ነው የሚባለው። ኦልሞስት ወደ 1 ሚሊዮን ብር ኮስት አደርጋለሁ። ለቢዝነሴ የሚጠቅም ነገር ከሆነ ብቻ ነው የሚሄደው ነው ኢትዮጵያ አሁንም ቢሆን እንጂ ሰው ከአገር ተሰደዋል ብሎ እያወራ ስለሆነ ሰዎችን ለማስደሰት ብዬ ኢትዮጵያ አልሄድም። ኢትስ ማይ ላይፍ፣ ህይወቴን የምኖረው እኔ ነኝ። ገባ? እኔ ምን እንደሆንኩ ማውቀው እኔ ነኝ። እነዛ የሚያወሩ ሰዎች እየተፈለክ ነው የሚል ወረቀት ከላኩልኝ ወላሂ ነው የምነግርህ፣ ነገ ጠዋት ስራዬን ትቼ እሄዳለሁ።